ጤና ይስጥልኝ እንደምን ዋላችሁ ከዜናዎቹ ጋር ሄርሜላ ገብረኪዳን ነኝ። በኢትዮጵያ ለፍትህ ባለሙያዎች የሚሰጡ ተጨማሪ ስልጠናዎችን ዘርፉ በሚጠይቀው ደረጃ ለማድረስ ትኩረት ሰጥቶ እየሰራ መሆኑን የፌዴራል ፍትህ አካላት ባለሙያዎች ስልጠና ማዕከል አስታወቀ። የኢትዮጵያ ፍትህ አካላት ማሰልጠኛዎች ከዓለም አቀፉ የፍትህ ዘርፍ ባለሙያዎች ጋር የ3 ቀናት ስልጠናዊ መድረክ ማካሄድ ጀምሯል። ሙሉቀን ካሳው በርካታ ሀገራት ከዩኒቨርሲቲ የሚመረቁ ዳኞችና የአቃቤ ሕግ ባለሙያዎችን ወደ ስራ ከመግባታቸው በፊት ተጨማሪ ስልጠና የመስጠት ልምድ አላቸው። ኢትዮጵያም ከፈረንሳይና ሌሎች ሀገራት የተገኙ ተሞክሮዎችን በመቀመር ከዩኒቨርሲቲዎች የሚመረቁ የዘርፉ ምሁራን ወደ ስራ ከመግባታቸው በፊት ስልጠና የሚወስዱበትን ስርዓት ዘርግታለች። በኢትዮጵያ ያለው የዳኞችና የአቃቤ ሕግ ባለሙያዎች ስልጠናም ምሩቃኑ ከዩኒቨርሲቲ ባላገኟቸው እውቀቶች ላይ ትኩረቱን በማድረግ ይበልጥ ውጤታማ በሚሆንበት ሁኔታ ላይ የሚያጠነጥን ነው። የኢትዮጵያ የፍትህ ዘርፍ ባለሙያዎችን የሚያሰለጥኑ ተቋማት ከዓለም አቀፍ ባለሙያዎች ጋር የጀመሩት የ3 ቀናት የጋራ ስልጠናዊ መድረክም ተመሳሳይ ግብ ያለው ነው። የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ መድህን ኪሮስ እንዳሉት ለህግ ባለሙያዎች የሚሰጠው ተጨማሪ ስልጠና በክህሎትና በአመለካከት ላይ ትኩረት ሊያደርግ ይገባል። Some of the regional states have also established the same training centers. በኢትዮጵያ ከፌዴራሉ የፍትህ አካላት ማሰልጠኛ ተቋም በተጨማሪ የተወሰኑ ክልሎች ተመሳሳይ ማሰልጠኛ ተቋማት አሏቸው። እነዚህ ስልጠናዎች የዳኞችን ክህሎት በማሳደግ ላይ ብቻ ያተኮሩ አይደሉም፣ የሰልጣኞችን አመለካከት በማዳበርም ላይ ትኩረት ያደረጉ እንጂ። ይህ ደግሞ በሀገሪቱ ያለው የፍትህ አሰጣጥ ፈጣንና ተደራሽ እንዲሆን በማድረግ ረገድ ትልቅ ድርሻ አለው። በኢትዮጵያ የአውሮፓ ህብረት ልኡካን ኃላፊ ቻንትል ሄበርችት በበኩላቸው ኢትዮጵያ ለፍትህ ዘርፉ የሰጠችው ትኩረት ከፍተኛ መሆኑን ጠቁመዋል። ባለፉት 2 አስርተ ዓመታት ኢትዮጵያ የፍትህ ስርዓቱን ለማሻሻል የሚያስችሉ ተግባራትን አከናውናለች። በሀገሪቱ የፍትህ ተደራሽነትን ለማረጋገጥም ሀገሪቱ በርካታ ሀብት ፈሰስ አድርጋለች። የዘርፉን የሰው ኃይል አቅም ለማሳደግ የተሰራው ስራም በዚህ ረገድ ተጠቃሽ ነው። ሀገሪቱ 33 ያህል ዩኒቨርሲቲዎችን በመገንባት የህግ ባለሙያዎችን በስፋት እያስመረቀች ነው። የአውሮፓ ህብረት በዘርፉ የሚያከናውነውን ትብብርና አጋርነት አጠናክሮ ይቀጥላል። መድረኩ በኢትዮጵያ ያሉ የማሰልጠኛ ተቋማት ያሉባቸውን ክፍተቶች በዓለም አቀፍ ተሞክሮዎች ለመሙላት ያግዛል ያሉት ደግሞ የፌዴራል የፍትህ አካላት ባለሙያዎች ስልጠና ማዕከል ምክትል ዋና ዳይሬክተር አቶ መሐመድ አህመድ ናቸው። የተለያዩ አገሮች አፍሪካ አገሮች አሉ፣ ከአውሮፓም የመጡ ሰዎች አሉ። ከሁሉም የምናገኘው ልምድ በእኛ ተጨባጭ ሁኔታና በእኛ ህገ መንግስታዊ ስርዓት ውስጥ እንዴት ተግባራዊ ሊሆን ይችላል የሚለውን ሊጠቅመን የሚችል ነገር አለ ብለን እናምናለን። በአሁኑ ሰዓት እኛ የስልጠና አካሄዳችንን ለመቀየር ዝግጅት እያደረግን ነው፣ ጥናት እያደረግን ነው። ብዙ ጊዜ ዩኒቨርሲቲዎች የሚሰጡትን ትምህርት እየደገምን የምንቆይበት ሁኔታ የለም። አሁን በአሁኑ ሰዓት በርካታ ዩኒቨርሲቲዎች አሉ። ከዩኒቨርሲቲ የሚወጡት ልጆች የጎደላቸውን ነገር ብቻ ሞልተን ወደ ስራ የሚገቡበት አቅጣጫ ልንከተል ነውና ለዚህ ጠቃሚ ልምድ እናገኛለን ብለን እናምናለን። በመድረኩ ከኢትዮጵያ የአፍሪካ ሀገራት እንዲሁም ከአውሮፓ የተውጣጡ የዘርፉ ባለሙያዎች በመሳተፍ ላይ ናቸው። በሀገሪቱ በሚገኙ በ5 ዩኒቨርሲቲ ሆስፒታሎች የካንሰር ሕክምና አገልግሎትን ተደራሽ የማድረግ ስራ እየተከናወነ መሆኑን ቀዳማዊት እመቤት ወይዘሮ ሮማን ተስፋዬ ገለጹ። ቀዳማዊት እመቤቷ በጎንደር ዩኒቨርሲቲ ሆስፒታል በ25 ሚሊዮን ብር ወጪ ለሚገነባው የካንሰር ሕክምና ማዕከል የመሰረት ድንጋይ አኑረዋል። የዚያን ዘገባ ኬኔዲ አባታ ያቀርባል። በጎንደር ዩኒቨርሲቲ ሆስፒታል ለሚገነባው የካንሰር ምርመራና የጨረር ህክምና ማዕከል ግንባታ የመሰረት ድንጋይ ካስቀመጡ በኋላ ቀዳማዊት እመቤት ወይዘሮ ሮማን ተስፋዬ እንደተናገሩት የማዕከሉ መገንባት በአገሪቱ በተለይ ሴቶችን በስፋት የሚያጠቃውን የማህፀን ጫፍና የጡት ካንሰር በሽታን ለማከምና ለመከላከል ያግዛል። የካንሰር ህክምና ማዕከላት በዩኒቨርሲቲ ሆስፒታሎች እንዲገነቡ መደረጉ ካንሰርን ለመከላከል ለህብረተሰቡ ሰፊ ግንዛቤ ማስጨበጫ መንገዶችን ለመፍጠርም ያስችላል ነው ያሉት። ካንሰር እንደሚታወቀው በኢትዮጵያ ህክምና መስጫና የመከላከል የመቆጣጠር ስራው የሚከናወነው በይበልጥ በጥቁር አንበሳ ሆስፒታል ብቻ ነው በአገሪቱ። በእርግጥ ጎንደርም ሌሎች ዩኒቨርሲቲዎችም ተጓዳኝ ስራዎችን ይሰራሉ። ግን ይሄንን በአንድ ማዕከልነት ብቻ ተወስኖ የቀረውን የካንሰር አገልግሎት በአገራችን ተደራሽ እንዲሆን ለማድረግ በሌሎች 5 የዩኒቨርሲቲ ሆስፒታሎች ማዕከላትን የማቋቋም ስራ ተጀምሯል። የጤና ጥበቃ ሚኒስትር ዴኤታ ዶክተር ከበደ ወርቁ በበኩላቸው በአገሪቱ የካንሰር ህክምናን ተደራሽ ለማድረግ በጅማ፣ በሐሮማያ፣ በሐዋሳ፣ መቀሌና ጎንደር ዩኒቨርሲቲ ሆስፒታሎች ነው የካንሰር ህክምና ማዕከላትን የማቋቋም ስራ እየተከናወነ ያለው። ሚኒስቴር መስሪያ ቤቱ ለህክምና ማዕከላቱ የሚያስፈልጉ የጨረር ህክምና መስጫ መሳሪያዎችን ከማሟላት ጀምሮ ህክምናውን የሚሰጡ ከፍተኛ ባለሙያዎች የማሰልጠን ስራ እያከናወነ እንደሚገኝም ገልጸዋል። በሀገሪቱ
በካንሰር በሽታ ዙሪያ የህብረተሰቡ ግንዛቤና ሕክምናውን የሚሰጡ ተቋማት አነስተኛ በመሆናቸው በርካታ ህሙማን ሕክምና ሳያገኙ ህይወታቸው ሲያልፍ መቆየቱንም ሚኒስትር ዴኤታው አስታውሰዋል። የጎንደር ዩኒቨርሲቲ ፕሬዝዳንት ፕሮፌሰር መንገሻ አድማሱ በ25 ሚሊዮን ብር በዩኒቨርሲቲው ሆስፒታል የሚገነባው የካንሰር ሕክምና ማዕከል በአንድ ዓመት ጊዜ ውስጥ ተጠናቆ ስራ ይጀምራል ብለዋል። ቀዳማዊት እመቤት ወይዘሮ ሮማን ተስፋዬ የጎንደር ዩኒቨርሲቲ ሆስፒታል የፌስቱላና አባላዘር ሕክምና መስጫ ማዕከልንና በከተማ የሚገኘውን የአጼ ፋሲል ቤተ መንግስትም ጎብኝተዋል። የአፋር ህዝብ ለታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ የሚያደርገውን ድጋፍ አጠናክሮ እንዲቀጥል የክልሉ መስተዳድር ጥሪ ያቀረበ። የታላቁ ህዳሴ ግድብ ዋንጫ በአፋር ክልል አቀባበልና ሽኛኘት ተደርጎለታል። አበበ ባዩ የታላቁ የኢትዮጵያ ህዳሴ ግድብ ዋንጫ በተለያዩ የሀገሪቱ አካባቢዎች በመዘዋወር ህዝባዊ መነሳሳትን በመፍጠር ላይ ይገኛል። የትግራይ፣ አማራ፣ ድሬዳዋ፣ የኢትዮጵያ ሶማሌና የሀረሪ ክልሎችን ያዳረሰው ዋንጫው አሁን በአፋር ክልልም በተለያዩ አካባቢዎች ደርሶ ደማቅ አቀባበልና ሽኝት ተደርጎለታል። በዚህ ወቅት የክልሉ ምክር ቤት አፈ ጉባኤ አቶ መሐመድ ከድር እንደተናገሩት ሀገሪቱ ብሎም ክልሉ ከድህነት ለመላቀቅ በምታደርገው ጥረት የህዳሴው ግድብ የሚኖረው ሚና የጎላ ነው። የአፋር ህዝብም በዚህ ረገድ የሚያደርገውን እንቅስቃሴ ይቀጥላል ብለዋል። ኢትዮጵያ ሀገት ካጋትናኔ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ለታላቁ የኢትዮጵያ ህዳሴ ግድብ እያደረጉ ያለው ድጋፍ መገለጫ ነው። የህዳሴው ዋንጫው በታላቁ መሪ መለስ ዜናዊ ከቤኒሻንጉል ጉሙዝ ክልል በመጀመሪያ የተላከው ወደ አፋር ነበር። እኛም ለግድቡ ግንባታ የምናደርገውን ድጋፍ በቀዳሚነት መቀጠል አለብን። የአፋር ብሔራዊ ዲሞክራሲያዊ ፓርቲ አብዴፓ ሊቀመንበር አቶ ጣሃ አህመድ በበኩላቸው የክልሉ መንግስት ግድቡ እስኪጠናቀቅ የድርሻውን እንደሚወጣ ገልጿል። ህዝቡም ድጋፉን አጠናክሮ እንዲቀጥል ጥሪ አቅርበዋል። የአፋር ህዝብ ለዚህ ዋንጫ ያደረገው አቀባበል ለግድቡ ግንባታ ያለውን ድጋፍ የሚያሳይ ነው። የክልሉ ህዝብም በቀጣይነት ለህዳሴው ግድብ ግንባታ የሚያደርገውን አስተዋጽኦ አጠናክሮ እንዲቀጥል ጥሪ ያቀርባለሁ። በአፋር ክልል ለዋንጫው አቀባበል ሲደረግ የክልሉ ከፍተኛ አመራር አካላት፣ የመንግስት ሰራተኞች፣ የፖሊስና የመከላከያ ሰራዊት፣ ተማሪዎችና ሌሎችም የማህበረሰብ ክፍሎች ተገኝተዋል። ከክልሉ ነጋዴዎች፣ ኢንቨስተሮችና ከሌሎችም የማህበረሰብ ክፍሎች በዝግጅቱ ላይ ብቻ ለግድቡ ግንባታ 4.4 ሚሊዮን ብር መሰብሰብ ተችሏል። ዋንጫውም በቀጣይነት ወደ ኦሮሚያ ክልል ሽኝት ተደርጎለታል። 9ኛውን የብሔር ብሔረሰቦች በዓል ከማድመቅ በተጨማሪ የተማሪዎችን ክህሎት በማሳደግ የስራ ዕድል መፍጠር የሚያስችል ስራ እያከናወነ መሆኑን የቤኒሻንጉል ጉሙዝ ክልል ትምህርት ቢሮ አስታወቀ። የቤኒሻንጉል ጉሙዝ ክልል ትምህርት ቢሮ ኃላፊ አቶ ታዬ ቡሎ እንደሚሉት በዓሉን ስኬታማ ለማድረግ በሚከናወኑት ስራዎች ከ1300 የሚበልጡ ወጣት ተማሪዎች በመሳተፍ ላይ ናቸው። ተማሪዎቹ ለሚያካሂዱት የበዓል ዝግጅት ከፌዴራል ፖሊስ ኮሚሽን ጋር በመተባበር የፈጠራ ስራዎችን ያካተተ የዲዛይንና ተያያዥ ስልጠና መውሰዳቸውን አስታውቀዋል። ስልጠናው ወጣቶች ለበዓሉ ድምቀት ከሚያደርጉት አስተዋጽኦ በተጨማሪ ዘላቂ የስራ ፈጥረው በመንቀሳቀስ ውጤታማ መሆን የሚያስችላቸው እንደሆነ ተናግረዋል። በዓሉን ምክንያት በማድረግ እየተገነባ ያለው ስቴዲየም፣ አዳራሽና ሌሎች መሰረተ ልማቶች ወጣቶቹ በቀጣይ በሚከናወኑ ዝግጅቶች ተጠቃሚ እንዲሆኑ ምቹ ሁኔታ ናቸው ብለዋል። በዝግጅቱ ከተሳተፉ ተማሪዎች መካከል አንዳንዶቹ ባገኙት ስልጠና አዲስ እውቀት ከመቅሰማቸው ባሻገር 9ኛው የብሔር ብሔረሰቦች በዓል ክልሉን በስፋት ያስተዋውቃል ብለዋል። ዘገባው የኢዜአ ነው። በአዲስ አበባ በበጋ የወጣቶች በጎ ፈቃድ አገልግሎት ከ160 ሺህ የሚበልጡ ወጣቶችን በተለያዩ ዘርፎች ለማሰማራት መዘጋጀቱን የአዲስ አበባ ወጣቶች ፌዴሬሽን አስታወቀ። በአገልግሎቱ 5 ሚሊዮን ብር የሚገመት የእውቀትና የጉልበት አስተዋጽኦ ከወጣቶች ይጠበቃል። ለአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ዘገባ ማርታ ዘሪሁን። ከህዳር ወር አጋማሽ ጀምሮ ለተከታታይ ወራት በሚካሄደው የወጣቶች የበጎ ፈቃድ አገልግሎት 160 ሺህ የሚበልጡ የአዲስ አበባ ወጣቶች በደም ልገሳ፣ በአካባቢ ጽዳትና ልማት፣ በኮሚኒቲ ፖሊሲንግ፣ በማጠናከሪያ ትምህርት፣ በትራፊክ ደንብ ማስከበር፣ በስፖርት፣ በኤችአይቪ መከላከልና በሌሎችም የበጎ ፈቃድ አገልግሎቶች ይሳተፋሉ። የአዲስ አበባ ወጣቶች ፌዴሬሽን ፕሬዝዳንት ወጣት አይናለም ደበበ የበጎ ፈቃድ አገልግሎትን በተመለከተ በተዘጋጀ መድረክ ላይ እንደገለጸችው ፌዴሬሽኑ ከክረምት የበጎ ፈቃድ አገልግሎት ልምድ በመውሰድ ለመጀመሪያ ጊዜ የወጣቶች የበጋ የበጎ ፈቃድ አገልግሎት ለመጀመር ዝግጅት አጠናቋል። ላለፉት 12 ዓመታት ሲሄድ የነበረውን በጎ ፈቃድ በክረምት የነበረው የበጋ አድርገን ነው። አዲስ ፕሮግራም ነው። 672 ወጣቶች ተገኝተውበታል። የደመቀና ያማረ የተሻለ የስራ አፈጻጸም እንዲኖረን የተጀመረው
በስራ ነው። በሁሉም ክፍለ ከተሞች በወጣቶቹ የሚከናወነው የበጎ ፈቃድ አገልግሎት በተለያዩ ዘርፎች ከ5 ሚሊዮን ብር በላይ ግምት ያለው የእውቀትና የጉልበት አስተዋጽኦ እንደሚያበረክቱ ይጠበቃል። ወጣቶቹ በራሳቸው ተነሳሽነትና መልካም ፈቃድ የሚያከናውኑት የበጎ ፈቃድ አገልግሎት የተሳካ እንዲሆን መንግስታዊና መንግስታዊ ያልሆኑ ተቋማትና ህብረተሰቡ ትብብር እንዲያደርጉ ፌዴሬሽኑ ጥሪ አቅርቧል። በመድረኩ የተሳተፉ ወጣቶች በበኩላቸው በበጋ የወጣቶች የበጎ ፈቃድ አገልግሎት ለመሳተፍ መዘጋጀታቸውን ተናግረዋል። ቀደም ሲል የተጀመረም ነገር ነው። ነገር ግን አሁንም በቀጣይ አጠናክረን መሄድ ካለብን ማጠናከር አለብን። ባለፈው ክረምት በተከናወነው የክረምት የበጎ ፈቃድ አገልግሎት ከ1 ሚሊዮን የሚበልጡ ወጣቶች ተሳትፈው ከ47 ሚሊዮን ብር በላይ ግምት ያለው የልማት ስራ መከናወኑን ከፌዴሬሽኑ ያገኘውን መረጃ በመጥቀስ የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ዘግቧል። የውጭ ዜና የኢቦላ ቫይረስን ለመከላከል በሰዎች ላይ የተሞከረው ክትባት አዎንታዊ ውጤት እንደታየበት ተመራማሪዎች ገለጹ። በአሜሪካ ክትባቱ በ20 በጎ ፈቃደኞች ላይ ተሞክሯል። የ39 ዓመት ሴት በጎ ፈቃደኛ ደግሞ ክትባቱን በመውሰድ ቀዳማዊ ሆናለች። እናም ክትባቱን ከወሰዱ ሰዎች ላይ ምንም አይነት የጎላ ጤና ችግር እንዳልተከሰተም ይህም የሚያበረታታ እንደሆነ ነው ተመራማሪዎች የተናገሩት። በአሁኑ ክትባት ላይ በአጠቃላይ 4 ሙከራዎች ይደረጉበታል። ክትባቱ በእርግጥም ውጤታማ መሆኑ ከተረጋገጠ በምዕራብ አፍሪካ ለሚገኙ የሕክምና ባለሙያዎች ይሰጣል ተብሏል። ቢቢሲ በዘገባው እንዳመለከተው የካሜሩን መንግስት አንድ ፖላንዳዊ ቄስን ጨምሮ 16 ዜጎቹን በማዕከላዊ አፍሪካ ሪፐብሊክ የሚንቀሳቀስ አንድ ታጣቂ ቡድን ማስለቀቁን አስታወቀ። የማዕከላዊ አፍሪካ ሪፐብሊክ ህዝቦች ዲሞክራሲያዊ ግንባር ብሮ ራሱን በሚጠራው ታጣቂ ቡድን ባለፈው ጥቅምት ወር መጀመሪያ አካባቢ ነበር በምስራቃዊ ካሜሩን አንድ ፖላንዳዊ ቄስና 15 ካሜሩናውያንን አግቶ የወሰደው። የካሜሩን ማስታወቂያ ሚኒስትር ኢስኪሮማ በከሪ ታጋቾቹ በምን ሁኔታ እንደተለቀቁ ባይገልጹም ታጣቂ ቡድኑ በካሜሩን መንግስት የተያዘበትን መሪውን ለማስለቀቅ በተካሄደ ድርድር መለቀቃቸውን ገልጸዋል። የታጣቂ ቡድኑ መሪ አብዱላ ዴሚስኬኒ ካሜሩን ውስጥ ሊያዝ የቻለው ቀድሞ አባል ከነበረበት ከማዕከላዊ አፍሪካ ሪፐብሊክ ዋነኛ ታጣቂ ቡድን ሰለካ ባለስልጣናት ጋር ተጣልቶ ወደ ካሜሩን ከሸሸ በኋላ እንደነበር የሮይተርስ ዘገባ ያስረዳል። በቦሊቪያ የወዳደቁ ፕላስቲኮችንና ወረቀቶችን መልሶ ጥቅም ላይ በማዋል የትምህርት ቤት ወንበሮችና መቀመጫዎችን መስራት ተቻለ። ይህም በቦሊቪያ የላፓዝ ከተማን እስከ 2040 ሙሉ በሙሉ ንጹህ ለማድረግ ዘመቻ አካል ነው ተብሏል። አዲስ ህይወት ተስፋዬ በቦሊቪያ የላፓዝ ከተማ ንጹህና ለኑሮ ምቹ የማድረግ ዘመቻን በከተማው ያሉ ኤምባሲዎች፣ የትምህርት ቤቶች ማህበረሰብ፣ ቁጥራቸው 250 የሚደርሱ የግልና የመንግስት ድርጅቶች ተቀላቅለዋል። 1 ሚሊዮን የሚገመት ህዝብ እንደሚኖርባት የሚነገረው የላፓዝ ከተማን እንደ አውሮፓውያን አቆጣጠር በ2040 ሙሉ ለሙሉ ከቆሻሻ የጸዳች የማድረግ እቅድ የተነደፈው ከ5 ዓመታት በፊት ነበረ። ታዲያ በእቅዱ መሰረት ከከተማዋ የሚወጡ ቆሻሻዎችን በየፈርጁ በመለየት ፕላስቲክና ወረቀቶችን መልሶ ጥቅም ላይ ማዋል ተጀምሯል። ጆኒ አጉሬ ከቤቷ የሚወጣውን ቆሻሻ በመለየት ለሰራተኞች የማስረከብ የዘውትር ተግባሯ ነው። የሚደነቅ ነው። ይህንን ዘመቻ ብዙ ድርጅቶች ሊቀላቀሉት ይገባል። ይህን ተግባር ላፓዝን ወይም ጎረቤት ከተሞችን ብቻ ሳይሆን ዓለምን የሚጠቅም ነው። ከከተማዋ ወጣ ብሎ የተከለለው የቆሻሻ ማጠራቀሚያም የትምህርት ቤት ወንበሮችና መሰል ቁሶችን ለመስራት የሚያገለግሉ የወዳደቁ እቃዎችን ለመለየት ምቹ ሆኗል ትላለች በዘመቻው የስራ እድል የተፈጠረላት ኤሪካ። ዓላማችን ነዋሪዎች ከየቤታቸው የሚወጣውን ደረቅ ቆሻሻ እንዲለዩ ማስቻል ነው። ከዚያም መልሶ ጥቅም ላይ እንዲውል ለእኛ ያስረክቡናል። እኛም የወዳደቁ ቁሶችን መልሶ ጥቅም ላይ ለሚያውል ድርጅት እንሸጣለን። ከቁሶቹም እንደ ትምህርት ቤት ወንበር የመሳሰሉ መሳሪያዎች ይመረታል። አሁን በላፓዝ ልክ እንደ ቀድሞ ተማሪዎች የተጠቀሙበትን ቁስ በየአካባቢው አይጥሉም። በተፈጠረው ግንዛቤም ቁሶቹን በየፈርጁ ማስቀመጥ ጀምረዋል። ከላፓዝ ከተማ በቀን በአማካይ 500,000 ኪሎ ግራም ቆሻሻ ይወጣል። ከዚህ ውስጥ 85 በመቶ የሚሆነው መልሶ ጥቅም ላይ የሚውል ነው። በየቀኑ 500,000 ኪሎ ግራም ቆሻሻ ወደ ቆሻሻ ማጠራቀሚያ ስፍራ እንወስዳለን። ከዚህ ውስጥ 85 በመቶ የሚሆነው መልሶ ጥቅም ላይ የሚውል ነው። በሌላ አነጋገር ቆሻሻውን ስንጥል ገንዘብ እያባከንን ነው ማለት ነው። እንደምታዩት ቆሻሻውን መልሶ ጥቅም ላይ በመዋል ይፈጠር የነበረውን የአካባቢ ብክለት ከመከላከልም ባለፈ ሀብት ለማፍራት እየተቻለ ነው። በከተማዋ ተማሪዎች ከሚጠቀሙበት ፕላስቲክ መጠጫ፣ መመገቢያ ሳህን፣ ሌሎችም ፕላስቲኮች ተለውጠው ወንበር ሆነው ሲመለከቱ በቀጣይ እነሱም የተሻለ ፈጠራ እንደሚሰሩ ተስፋን ሰንቀዋል። ዜናው አበቃ። መልካም